ሴትዮዋ ጠራችኝና ሴትዮ ጠራችኝና ደሞዝ ሰጠችኝ። ከዛ እሺ አመሰግናለሁ ብዬ ተቀብዬ ወደ ቤቴ ወደ ክፍሌ መጣሁ። ያው ወደ ኪችኔ መጣሁ። አሁን ትንሽ ቆየችና ነይ ብላ ጠራችኝ። እሺ ብዬ እኔ ደግሞ ቀጭ ቀንቧ እያልኩ መሄድ ሰሞኑ ስራ ስለበዛብሽ ያው አራስ ልጇ ስላለች ስራ ስለበዛብሽ ምናምን ነገር ይሁን ምናምን ለብቅ ጭብጥ አረገችኝ። እኔ ደግሞ ደስ እያለኝ ቅልስልስ ብዬ እናቴ አንገቴን ስብር ቀና ብዬ አመሰግናለሁ አልኳት። አመሰግናለሁ እሺ በጣም ምን አሳሰበሽ አልኩና በልቤ ችግር የለም አመሰግናለሁ ኦኬ ሽክረን ብዬ መመለስ ወደ ክፍሌ መጥቼ ስከፍተው ስንት ቢሆን ጥሩ ነው? ይሄው እንደተጣጠፈ ነው። አልከፈትኩትም ወላ ማለት ነው። ጥፍጥፍ አድርጋ እንደሰጠችኝ ነው 5 ብር። እኔ አሁን ግራ የገባኝ ነገር ስድብ ነው ቅኔ ነው የሆነብኝ። ይሄ 5 ብር አሁን እኔ ቅኔ ነው የሆነብኝ። ምን ለማለት ፈልጋ ነው ጋይስ? ስድብ ነው። ምን 5 ብር ከረሜላ የምጠጭበት ነው? ልጅ ነሽ ነው? ምንም የገባኝ ነገር የለም። እኔ መድኃኒዓለም ግራ ገባኝ። 5 ብር እኔ እኮ አሁን ቀን ሰራተኛ ማታ ማታ የባንጋሊ ደንበኛ ጠባሽ እኮ ነው የሚመስለው ጋይስ። ይሄ ቀዝቃዛ መጥቶላችኋል። 24 ሰዓት ውጪ ነው የሚቀመጡት። ባርቢኪው እንጠብሳለን እዚህ ቤት ዴይሊ ሁሌ ማታ ማታ ማለት ነው። ግጥም ማድረግ ሻርፔን እዚህ ድረስ ለብሼ ያው ብርድ ነው ውጪው። ዩኒፎርሜ ደግሞ ታውቁታላችሁ የባንጋሊ ሽማግሌ ነው የሚመስለው። ቁጭ ያልኩ ደንበኛ የባንጋሊ ጠባሽ የባንጋሊ እሳት አቀጣጣይ ነው የሚመስለው። ማታ ማታ ብታዩኝ እንደዛ ከፍ ዝቅ ብዬ ሰርቼ እኔ ወገቤ ተንቀጥቅጦ እሷ አይደለም የወለደችው እኔ ነኝ የወለድኩ የሚመስለው እኮ ጋይዝ። አይ ቡና እኔ ደግሞ ሙቅም የለም ገንፎ አይገነፋ ምናምን እላለሁ። ከሙቅና ከገንፎ የበለጠ ሻይን መቀቀሉ ቡና መቀቀሉ ሌላ ስራ። በየቀኑ እንግዳ ይመጣል፣ በየቀኑ ሰው ይመጣል። ወገቤ እኮ ቅንጥስ ያለው ጋይዝ፣ ቅንጥስ እኮ ነው ያለው ወገቤ። እውነቴን እኮ ነው። እኔ ደግሞ በትንሹ 200 ምናምን ገጭታኛለች ብዬ ለሆነ ነገር ይሆነኛል ማለት ሾፍ ሳረገው 5 ብር አሁን እኔ ልመልስላት ሼም ያዘኝ እንዳልመልስ። ጌታ ምስክሬ ነው ጋይስ፣ ሼም ያዘኝ እኮ ለመመለስ። ዝም እንዳል ደግሞ የክብር ነገር ሆነብኝ። ክብሬን የነካችኝ መሰለኝ መድኃኒት። ያ ሁሉ ስራ እናንተ 5 ብር ሹሃዳ ጋይስ 5 ብር በጣም ያሳዝናል። ሞራሌን ነው የነካችኝ። ባሰጠኝስ ቢቀርስ እንደዚሁ ዝም ብላ ጠርታ የኔ ቆንጆ አመሰግናለሁ፣ አዎ የኔ ቆንጆ ቤት እያመሰግናለሁ ብትለኛ ይሻል 5 ብር። አይ በእውነት በጣም ሞራሌን ነው ነከት ያደረገችኝ። ያ ሁሉ ደግሞ በቀደም ለታ ባሏ ማነው ይሄ የወለደችዋ የባል ቤተሰቦች አማቾቻችን ማለት ነው ሊመጡ ብላ እናቴ ግርግዳውን ያሳጠበችን። ግርግዳውን መቼም እነሱ ለአሜት ነው የሚመጡት እኮ አረቦች እኮ ቤታችሁ ሲመጡ መድኃኒዓለም እህትም ብትሆን ራሱ ለአሜት ቤት ውስጥ ያለውን ነገር ለማየት ያሙኛል ብላ ነው መሰለኝ እናቴ እንዴት እንዳሰራችን ነው የማውቀው። እና ከዚህ ሁሉ አንፃር አሁን ይሄንን 5 ብር ማፌዝ ነው የያዘችው። ሞር እንግዲህ አዲስ አመት ነው መጪው አዲስ አመት ነው። ምን ለማለት ነው ጋይስ? እስቲ ሀሳብ ስጡኝ። እስቲ መድኃኒዓለም ልመልስላት? አመሰግናለሁ ተጠቀሚ ብዬ ልመልስላት ወይስ ዝም እንዳለል የክብር ጉዳዩ ነብኝ። ደግሞ ሼም ያዘኝ መመለስ። አይ ሹሃዳ ጋይስ እንዴ እንደዚህ ወገቤ ተቀንጥሶ እኔ ዝም ብላ ደሞዜን ሰጣ በቃ አመሰግናለሁ በጣም ጎበዝ ሰራተኛሽ፣ ቆንጆ ድብን ያልሽ እሳት አቀጣጣይ ነሽ። ስትጠብሻ አጠባበስሽ ደስ ይላል። እውነቴን ነው። እንደዛ ብትለኝ ደስ ይለኛል። 5 ብር ይሰጣል እንደ 5 ብር ጋይስ። ሞራሌን ነው የነካችኝ። ባሰጠኝስ እንደ ሀሳብ ባሰጠኝስ ደግሞ እኮ ጭብጥብጥ አርጋ ማመስገን እኔ አትሉ ማመስገን ቅልስልስ ብዬ የኔ ፍቅር በሆዴ የኔ ፍቅር ማዳም እንደው አንቺ ለኔ ብለሽ ማትወኙ የለም። አሁን እቺና ማለት የሾፍ ሳረገው 5 ብር ነው። 5 ብር አሁን ምን ይገዛል? ከረሜላ ይገዛል ጋይስ። ከረሜላ መጠጪ ልጅ ነሽ ነው ወይስ አሬና ይወይማ ቅኔማ አለው። እኔ አልገባኝም እንጂ የሆነ ቅኔ ማለት ነገር ይፈልጋለች። የሆነ ነገር ማለት ትላለችው ነገር አለ ጋይስ። አይ ሹሃዳ